በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ላይ የታጠቁ አካላት ከእያንዳንዱ አርሶ አደር እስከ 100 ሺህ ብር እየጠየቁ እንደሚገኝ የአካባቢው ነዋሪዎች ለኢሳት ገለጹ። ነዋሪዎቹ በአካባቢው የትኛውም የመንግስት አካል ችግሩን ለመከላከል ጥረት እያደረገ ባለመሆኑ ከአካባቢው ለመራቅ መገደዳቸውን ሲናገሩ ተደምጠዋል። ሰላማዊት ሙሉጌታ ተጨማሪ አላት። በኢትዮጵያ በተለያዩ አካባቢዎች ላይ በስውርና በገሃድ የሚፈጸሙ ኢሰብአዊ ድርጊቶች እልባት ባለማግኘታቸው ለንጹሃን ዜጎች የዕለት ተዕለት ፈተና ሆነው ቀጥለዋል። እነዚህ ተግባራት የማህበረሰቡን ሕይወት ሲበጠብጡ፣ ጥቂት የድርጊቱ ፈጻሚዎችና ተባባሪዎቻቸው ግን ድርጊቱን የገቢ ማስገኛ መንገድ አድርገውታል። ከዚሁ ጋር ተያይዞ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ የታጠቁ አካላት በሚወስዱት እርምጃ የንጹሃን ዜጎች ሞትና መፈናቀል ከሚስተዋልባቸው ስፍራዎች መካከል አንደኛው ነው። ታዲያ በወረዳው እየተፈጸመ ያለው ጥቃት ለጊዜው ጋብ ያለ ቢመስልም የታጠቁ አካላት በተለያዩ ቀበሌዎች ላይ በነጻነት እየተንቀሳቀሱ ከእያንዳንዱ አርሶ አደር ቤት ከ50 ሺህ ብር እስከ 100 ሺህ ብር እንደሚጠይቁ፣ የጠየቁት ካልተሰጣቸው ግን ለእገታና ለግድያ ትዳረጋላችሁ በሚል በማስፈራራት ላይ እንደሚገኙ የአካባቢው ነዋሪዎች ለኢሳት ተናግረዋል። ተደራጅተው ይኸው ሌሊት እየዘረፉ ነው። የቀበሌው ስራ አስኪያጅ ቤቱን ሁሉ አቃጥለው አባረዋል። አሁን ሌሊት መጥተው እያንዳንዱ ገበሬ ላይ 50 ሺህ 60 ሺህ 100 ሺህ ብር ካለበት ሁሉ አለ። ደግሞ እንደዛም ነገር እንትን የሚያቀብሉት የዛው አካባቢ ሰዎች ናቸው የምናውቃቸው። የዛው አካባቢና ከሌላ ቦታ ተደራጅተው የመጡ ናቸው። ጊዜ በረሃ ውስጥ ነው የሚገቡት። እንደዛ እያደረጉ ማለት ነው። ታጣቂ ናቸው። ሙሉ ትጥቅ በቃ ሙሉ ትጥቅ ታጥቀው ሽፍቶች ናቸው። የአካባቢውም አሉ ከሌላ ቦታም ተደራጅተው አንድ ላይ ሆነው ማለት ነው። ሌሊት ህዝቡን ሲያሰቃዩ ያድራሉ። ቀን ሰላም ነው። በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። መጨረሻ የመንግስት ያለ ብለን እንጩህ እናንተ ላይ ብለን ነው ግራ ሲገባ ወደ እናንተ ደው ቀን ሰላም ነን። በተቻለ አቅም ያው እንውላለን። ማታ ከየት እንደሚመጣ አይታወቅም። የፈለጉትን ሰው ናውጣ ብለው ይዘው ይሄዳሉ። ቀጥቅጠው እስከዚህ ቀን እናልበር ካላመጣ ቦታ አለ። እንደዚህ ነው መከራ ላይ ያለ ነው። መጨረሻ ምንም አይታወቅ። ሌሊት ይመጣሉ፣ ያንኳኳሉ። 100 ሺህ ብር ለዚህ ቀን አዘጋጅ፣ 50 ሺህ ብር ለዚህ ቀን አዘጋጅ ይባላል። ያንን ካልከፈለ ወስዶ መረሸን ብቻ ነው። በአካባቢው ችግሩን ለመከላከል የሚችል የጸጥታ ኃይል እንደሌለ የገለጹት ነዋሪዎቹ ካለው ስጋት የተነሳ ስፍራውን ለቀው መውጣታቸውን አስታውቀዋል። በአካባቢው በተደጋጋሚ የሚፈጸመው ግድያና የዘረፋ ተግባራት ፈጽሞ እልባት እያገኘ ባለመሆኑ አርሶ አደሩ የቀን ስራውን ሰርቶ በአግባቡ ቤተሰቦቹን ማስተዳደር አለመቻሉን ነዋሪዎቹ በምሬት ያነሳሉ። በጉዳዩ ላይ መንግስት ዝም ሊል እንደማይገባ በአጽንኦት ይጠይቃሉ። እና የመንግስት ያለበሉልን እየተዘረፍን ነው። ሰው እየታገተ ነው፣ እየታፈነ ነው። ብቻ በእናትሽ መኖር አይደለም ያለ ነው። በቃ በስቃይ ላይ ነው ያለ ነው። በስቃይ የመንግስት ያለ እያልን ነው። መንግስት የክልሉ መንግስት ምን እንደሚሰራ እናቅም። ስራ አስኪያጁን አባረታል። ነበር ምንም በቃ ህግ የለም እዛ አካባቢ ላይ በቃ በፈጣሪ ኃይል ነው ያለው። እሱ ነው ሰብስበህ አምጣ የተባለው። እንግዲህ ይህናል እንግዲህ ምንም አይነት ህግ የሌለ ነው ያደረገው። ጭራሽ ማን አለብኝነት ይህናል ኃላፊነት ወስደውን ተቀጥቶ ተባሪው ወደ ቤቱ ተቃጥሎ 700 ምናምን ሺህ ብር ከፍሎ በዛም አባረት የለም እና በጣም ኑሮ አይደለም ያለንበት። በጣም እኛ ራሱ ለቀር ወደ ከተማ ሄደ ወደ ወልቂጤ ነው ያለነው። ሸሽተን ለህይወታችን ራሱ ፈርተን ማለት። ኢሳት ነጻ የህዝብ ሚዲያ ጉዳዩን አስመልክቶ የአበሽጌ ወረዳ አስተዳዳሪ የእጅ ስልክ ላይ በተደጋጋሚ ጥሪ ያደረገ ቢሆንም ምላሽ ባለማግኘቱ ሀሳባቸውን ማካተት አልተቻለም። ወረዳው ምላሽ የሚሰጥ ከሆነ ኢሳት የሚያስተናግዳቸው መሆኑን ይገልጻል።